ኑ በጣም ቀላልና የሚጣፍጥ እንደዚህ የሚያምር የካሮት ሙፍል አብረን እናዘጋጅ። እዩትማ በጣም ሶፍት ነው እንደምታዩት በጣም ነው የሚያማ። እዩት ዋው። ወደ አሰራሩ የትኛውንም ጃት እንደዚህ እናዘጋጃለን። 2 እንቁላል፣ 1 ኩባያ ስኳር፣ ትንሽ ቫኒላ፣ ፈሳሹን ካላችሁ ቡድራውን ችግር የለውም። ይሄንን እንመታዋለን። እንደዚህ ከመታነው በኋላ 1/2ኛውን ቂቤ ወይም ዘይት መጠቀም ትችላላችሁ። 1 ኩባያ ወተት፣ ይሄን እናቀላቅለዋለን። ፈሳሹን እንደዚህ ካቀላቀልን በኋላ አሁን ደግሞ ደረቁን ግብአት እዚህ ጋር 3 ኩባያ በደንብ ያልሞላ ዱቄት እጠቀማለሁ። እንደዚሁ 3 ማንኪያ ቤኪንግ ፓውደር ወይም ደግሞ 2 ማንኪያ ቤኪንግ ፓውደር እና 1 ማንኪያ ደግሞ ቤኪንግ ሶዳ መጠቀም ትችላላችሁ። ሌላው 1 ማንኪያ ሲኒሞን ወይም እርፋ እና እንደዚሁ ትንሽዬ ጨው። ይሄንን ደረቁን ግብአት በደንብ አንድ ላይ እናደባልቃለን። ከዛ ማሽኑ አያስፈልገንም፣ ቀስ በቀስ እንጨምራለን። ይሄንን በደንብ እናደባልቀዋለን። እንደምታዩት እንደዚህ ሲሆንልኝ ደርሶልኛል። ከለሩ እንደዚህ ሆነ። ያው ሲኒሞ ስለጨመርኩበት ነው። እና ካሮት እዚህ ጋር ትላልቁን 2 እኔ ተፍግ ያለው ይሄንን ጨምረን እናደባልቀዋለን። እንደዚሁም ይሄንን ናት በእንግሊዘኛ አይደል ነው ጆዝ የሚባለውን እንዲሰባበርና ይሄ ናት በነገራችን ላይ በጣም አሪፍ ነው ይመስለኛል። ለመርሳት ችግር ያለባቸው ሰዎች ምናምን ስላለባቸው ይባላል። ማለት ነው እንደዚህ ጨምርና አቀላቅል። እንደዚህ ሲሆን ደርሶልኛል። አሁን ይሄ የካፕኬክ መጋገሪያ ያለው ይሄን ደረድረዋለሁ። ይሄ ከሌላችሁ ባይዘዌ እንትን መጠቀም ትችላላችሁ። ወረቀት አስተካክላችሁ ይሄንን ደረድርና ዘይት ምናምን ባቀቡት ምን ችግር የለም። እንደዚህ ደርድሬ አዘጋጅቻለሁ። አሁን ቅድም ያዘጋጀነው በጣም እስከላይ ድረስ መሙላት የለብንም። ባለፈው እንደነገርኳችሁ ምክንያቱም በኋላ ላይ ስለሚነፋ እንደዚህ ጨምሬ ጨርሻለሁ። አሁን ትንሽ ናት ከላይ ትንሽ አረግበታለሁ። አረማረግ ትችላላችሁ ካልፈለጋችሁ። በጣም አሪፍ ነው። እንደምታዩት ይሄው ጨርሰናል። አሁን ኦቭናችሁ ውስጥ ጨምረዋለሁ። በዚህ አጋጣሚ ኦቭንሽን በስንት ዲግሪ ነው የምትከፍቺው ምናምን ለምትሉኝ እኔ ኦቭኔ ከስርና ከላይ እኩል ነው የሚከፈት ኦቭን ያለኝና መጀመሪያ 180 ዲግሪ ከፍተዋለሁ። ከዛ በኋላ ግን ትንሽ እንደመብሰል ሲል በ150 ዲግሪ ነው የማበስለው ከ20 እስከ 30 ደቂቃ። 30 ደቂቃ ራሱ በእርግጠኝነት አይፈጅም። ኦቭናችን ውስጥ ሲበስልልን እንገናኛለን። ይሄው እንደምታዩት ኦልሞስት 30 ደቂቃ ነው የፈጀብን። እንደዚህ ሲሆን በጣም ሶፍት ነው ደርሶልናል። አሁን በዚህ እና የቀረውንም ደግሞ በዚህ መልኩ እንትን እንላለን እንጋግራለን። ያኛው እስኪበስልልን ይሄኛውን ቼክ እናደርጋለን። እዩት። በነገራችሁ ላይ በኋላ ሲቀዘቅዝ ለመላጥ በጣም አያስቸግርም። እንደዚህ አሁንም አያስቸግርም። ገና ትኩስ ነው። አያችሁት? እሱን እናየዋለን። ዋው አያችሁት? እንቀምሳለን። በስመ አብ ጋይስ ይሄ የሲኒሞኑ ጣዕም የሎዝ ካሮቱ ምኑ አንድ ላይ ዋው ለጓደኛ እያስቀመስኳት ነው። ቅመሽና ንገረኝ። እንዴት አየሽው?
በጣም ይጣፍጣል። በጣም የምር አልሞከርኩትም አልሰራሁትም እንዳትሉ ውዶቼ። አብረን ያዘጋጀነው ሞፊል እንግዲህ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።